ሰላም ሰላም የሀምዲ ዩቲዩብ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ደቃ ነው። ደቃ አሰራር ታውቃላችሁ? ደቃ እንዴት መሰላችሁ የሚሰራው? ያው ሽንኩርት እያቁላለሁኝ ነው። ስጋም አጥቤያለሁ፣ ቲማቲምም አለኝ። ሁሉንም አብረን እንየው። ሩዝ ላይ ተፈሶ የሚበላ ነው። ታያችኋለሁ። መልካም ቆይታ። አሁን እንደምታዩት በርበሬውን አድርጌያለሁ። በርበሬውን አድርጋችሁ ማቁላላት ነው። ሽንኩርት ነበር ያደረኩት፣ ከዛ ዘይት። አሁን ደግሞ በርበሬ አድርጌያለሁ። በደንብ አድርጋችሁ እንደዚህ ታቁላሉትና ነጭ ሽንኩርትም ይጨመርበታል። አሁን ቲማቲሙን ጨምሬያለሁ። ቲማቲሙን ያው እንደዚህ ጨመርኩት። ከዛ በዚህ መልኩ እየተቆላላ ነው። ነጭ ሽንኩርት ጨምሬያለሁ፣ አላሳየኋችሁም። ከበርበሬ በኋላ ነጭ ሽንኩርት ጨምሬያለሁ። አሁን ደግሞ እንደምታዩት ቲማቲሙን ጨመርኩበት። ከዛ በደንብ አድርጋችሁ ታቁላሉታላችሁ። እንደዚህ ተጨማሪ ነጭ ሽንኩርት ይሄም ሲቁላላ እንደገና አደርግበታለሁ። የተፈጨ ስጋ አለኝ ታጥቦ የተቀመጠ፣ እሱን እጨምርበታለሁ ማለት ነው። ይሄን ግን በደንብ አቁላላታችሁን መጀመሪያ ቼክ ማድረግ አለባችሁ። በዚህ መልኩ ትንሽ ጊዜ ይቁላላልኝና አሁን ጨምሯል። አሳያችኋለሁ ሲጨምር። እንደምታዩት ተቁላልቶልኛል። አሁን ስጋውን ጨምረዋለሁ። ደቃ ማለት የተፈጨ ስጋ ነው። በነገራችን ላይ ደቃ በሩዝ በላ ምናምን ሲባል ሩዙ ላይ ተፈሶ የተደቀቀ ስጋ የተሰርተው እንደምንቸት አድርጎ ማለት ነው የሚሰራው። ድብን አድርጎ ይቁላላና አሁን ተመልካቾቼ ተመልሼ ነጭ ሽንኩርት ጨመርበታለሁ። መጀመሪያ ላይ እና መጨረሻ ላይ ነው ማድረግበት። አሁን ተመልካቾቼ ያው እንትኑን ነጭ ሽንኩርቱን ከቁሌቱ ጋር እንደገና አቁላለዋለሁ። በዚህ መልኩ ካቁላላችሁት በኋላ የተፈጨው ስጋ ታጥቦ የተቀመጠ ይኖራል። እሱን ታስገባላችሁ። አሁን ነጭ ሽንኩርቱን አርጌው ነው የተፈጨው ስጋ ያው ጨምሬያለሁ። ይሄ ለምንድን ነው እንደዚህ የሆነው መሰላችሁ ተመልካቾቼ? ሲታጠብ ያው ጭምቅ ሲደረግ እንትን ሲንጣፈፍ እንደዚህ ይሆናል። እኔ በጣም ነው ማጥበው እንግዲህ ለዛ ነጭ ሆነ። ታጥቦ ስጋ የደቃቅ ስጋ ሲታጠብ እንደዛ ነው ብዙ ጊዜ። በዚህ መልኩ እቆላለሁ። ያው ተመልካቾቼ እንደምታዩት ቀላቅየዋለሁ። እንደዚህ በደንብ ካደባለቃችሁት በኋላ ከተንተከተከ በኋላ ውሃ ይደረጋል። ከዛ ስጋ መጥበሻ አድርጌ ትንሽ ጊዜ እኔ ከላይ ነው ያው አሁን ከዛ በኋላ ስለሆነ እንትን ያልኩት ከላይ አድርጌው ስጋ መጥበሻ ትንሽ ጊዜ ከርነዋለሁ። ተመልካቾቼ ይኸው ከዚህ በኋላ እንትን አደርግበታለሁ። እንግዲህ በደንብ ከተቆላላ በኋላ ውሃ ከልሳችሁ የምትፈልጉትን መጠን ያህል የተቆቀለ እንቁላል ካለ አድርጎ ማውጣት ነው። ከዚህ ያው እንደነገርኳችሁ ስጋ መጥበሻ አድርጌ ከርናል። ሰብስክራይብ ማድረግ አትርሱ፣ ቤተሰብ መሆን አትርሱ፣ ሌላ የምለቀው ቪዲዮ እንዲደርሳችሁ። ከዛ በኋላ ሼርም ኮሜንትም አድርጉ። ሌላ ደግሞ ተመልካቾቼ ከዚህ በኋላ በቃ ከልሼ መጨረሻውን አሳያችኋለሁ። ሩዝ ትቀቅሉና ለብቻው አፍስታችሁ ነው የምትበሉት። እንግዲህ ተመልካቾቼ አሁን ውሃ ከልሰውና ከዛ ሲንተከተክ ጨልፌ ያሳያችኋለሁ።
ቪዲዮውን ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አመሰግናለሁ ከወዲሁ። እናንተ ጨርሱት ቪዲዮውን። ቴንኪው ቻው ተመልካቾቼ። ይሄው እንደምታዩት ጥብስ አድርጌዋለሁ። ተቆላልቷል። እዛ ምን አደርገዋለሁ መሰላችሁ? ቀጣይ እንፋሎቱ ነው። ይቅርታ ካሜራውን ሸፈነባችሁ። እሺ ከዛ ውሃ አድርጌ ከልሰዋለሁ። ሲንተከተክም መጥበሻ ማድረግ ትችላላችሁ። ከመጥበሻ በኋላ እንዳይረግፍባችሁ ከፈለጋችሁ። አሁን እየከለስኩት ነው እንደምታዩት። የውፍረቱ መጠን ያው እንደምትፈልጉት ነው የምታደርጉት። እኔ ይሄኛው ይበቃኛል። እንዴት ነው ምንቸት ያለው ውፍረት ታውቃላችሁ አይደል? ልክ እንደዛ። የማታውቁት ከሆነ ደግሞ በጣም ውሃ ከሆነ ያው ሩዙን ማይዝም ከላይ የማይቀመጥም ብጭብጭ ያለ እንዳይሆን ቆንጆ እንደዚህ ኮስተር ያለ ታረጋላችሁ ማለት ነው። ታያችኋል አይደል? አሁን ይሄ ሽንኩርት፣ ቲማቲም፣ የተፈጨ ስጋ፣ ሽንኩርት አድርጌ ነው መሰረት ሲወጣ ታያችኋለሁ። እንደዚህ ተክተክቶ ሲወጣ ታያችኋለሁ።